እግዚአብሔር ስላንተ ይፈጥናል። እስራኤል ወደ ከናን እየወጡ እያለ ቀይ ባህር ተዘጋባቸው። እግዚአብሔር በሙሴ ባሪያ በኩል እንዲያል ዛሬ የምታያቸውን ግብጻውያንን ለዘላለም አታያችሁ፣ ዝም ብላችሁ ቁሙ። እግዚአብሔር ስለናንተ ምን ይላል? ይዋጋል። 2018 እግዚአብሔር ስለኔ ይዋጋል። አንዱም አብርሃምን ለብቻው ምን አርኩት አለ እግዚአብሔር። ጠራሁት፣ ባረኩት፣ አበዛሁት። አንዳንድ ሰዎች አላችሁ፣ አንድ ትመስላላችሁ ግን ሀገር ናችሁ። አንድ ትመስላላችሁ ግን ህዝብ ናችሁ። አንድ ትመስላላችሁ ግን ጥላ ዋርካ ናችሁ። ዛሬ ተነብያለሁ። አንተ አንድ ነህ ግን ብዙዎችን ታበላለህ። አንተ አንድ ነህ ብዙዎችን ግን ታሳርፋለህ። እግዚአብሔር ሆይ ስለኔ አትፈጥንም። እግዚአብሔር ስለኔ አትፈርድም። እግዚአብሔር ስለኔ አትወርድም። ስለኔ አንተ ዝም ለምን ትላለህ የምትሉ በክርክር ውስጥ ያላችሁ፣ በእግዚአብሔር ፊት በሙግት ውስጥ ሆናችሁ የመጣችሁ፣ እግዚአብሔር ስለኔ ስላንቺ ይፈጥናል፣ ይፈርዳል፣ ይዋጋል። አንተ ዛሬ የሰውን እጅ እያየ የሰውን ቤት እያንኳኳ የሰው ስልክ እየደወል የተቸገርክ ልትመስል ይችላል። ያለህበት ዛሬ የዛሬ ቦታ ነገን አይወስንም። ነገ የምታበድር፣ ነገ የምታበላ፣ ነገ የምታካፍል አባትሽና አያትሽ ቅድመ አያትሽ ላይ የተቀመጠው ያ መንፈስ እንዳትበዢ እንዳትባረኪ አንቆሽ ነው የሚይዘው። ያ አናቂው መንፈስ እግዚአብሔር ዛሬ ይመታዋል። ያለ እግዚአብሔር እውቅና በሰይጣን ሲስተም ነገራችሁ የተያዘ፣ ትዳራችሁ የታሰረ፣ ጤናችሁ የታሰረ፣ ህይወታችሁ የታሰረ ከዚህ ቤት ሳትወጡ እግዚአብሔር ይፈታቸዋል። አንዳንዶቻችሁ ይሄ ትንቢት ነው። እዚሁ ተቀምጠን እናቴ ትፈታለች፣ ወንድሞቼ ይፈታሉ፣ ዘርማንዘሬ ይፈታል፣ ፋይናንስ ይፈታል፣ ኢኮኖሚ ይፈታል። እጅ ከፍ አድርግና ይፈታሉ በለኝ። ጌታ ኢየሱስ ማዕበሉና ወጀቡን ተሻግሮ ይላል ጌርጌኖስ የሚባል በሰንሰለት ታስሮ ወደ ነበር ይላል። ሌጊዮን ያለበት መንፈስ እጅ እግሩ የታሰረ እናት አባት የረሳው ቤተሰብ የረሳው የጣል መቃብር ውስጥ ከሬሳ ጋር የሚያድር ከአጽም ውስጥ የሚያድር መንገድ ዘጊ የነበረበት ሰው ጋር ጌታ ኢየሱስ ተሻግሮ መጣ። በዚህ 30 ቀን እግዚአብሔር ምስክሬ ነው ምላችሁ የሆነ ነገር ለኔ ይፈታልኛል፣ የሆነ ነገር ላንተ ይፈታልሃል። እኛ እዚህ አዳራሽ ነው ያለነው፣ እኛ እዚህ ቤት ነው ቁጭ ያልነው። ቤት ግን የሆነ የወንድሜ ነገር ሲፈታ ያየው፣ ቤት የሆነ ትዳሬ ላይ ያለ ጉዳይ እየተፈታ ያለ ግድ የለም። አንድ ሰው ጮ ተፈታ ይበለኝ። የአንዳንዶቻችሁ የሚከፈትላችሁ ቻፕተር፣ የሚከፈትላችሁ በር፣ የሚለቀቅላችሁ ነገር ሰፈሩን ያናውጠዋል፣ ጎረቤቶችን ያናውጠዋል፣ ጓደኞቻችሁን ያናውጠዋል። ያመነ ሰው ካለ ጮሆ አሜን ይበለኝ። ዛሬ እንዲህ ሆነ። ሰይጣን የዘጋው፣ ክፉ ሰው የዘጋው፣ ኃጢአት የዘጋው፣ የቤተሰብ ጭንገፋ የዘጋው ብድግ በልና ተከፋፈተ በለኝ። እግዚአብሔር እንዲህ አለ፣ ከብዙ ሰዎች ላይ መጋረጃ ዛሬ ይቀደዳል፣ መሸፈኛ ዛሬ ይቀደዳል። በጌታ እጅሽ ከፍ አድርግና ተቀደደ በለኝ። የሆነ ጠላት እንደ መብረቅ እየወደቀ መንፈስ ዓለም ላይ ይቻል። የሆነ ከሳሽ እንደ መብረቅ ከፊትሽ መጥቶ ተንዘግዝጎ ሲወርቅ እያየውን የሥራ በር፣ የጤንነት በር፣ የትዳር በር፣ የበረከት በር፣ የውጪ በር ከዳቢሎስ እጅ ዛሬ ፈጥኖ ይፈታል። እንዲህ ብዬ ልተንብይብህ ዛሬ ውርደትን ውርቀትን ያወጁ መኖርህን ይናገራል፣ መክበርህን ይናገራል። የተናገራችሁ ነገር ካለ እግዚአብሔር ሳታዩ እንደማትሞቱ 4 ነጥብ ዘግቻለሁ። 44 በሽታ ተቀምጦብሽ የማትሞጂው ሌላው እኮ በትንታ የሞተ ያለው ለምንድን ነው? ቃል ስላለሽ፣ ፕሮግራም ስላለሽ ነው። ያልተፈታ ገና ህልም ስላለህ ነው። እዚህ ቤት የመጣ ሰው ካለ ይስማኝ። በዚህ 30 ቀን የሆነ ነገር ይሆንልናል።